ሰላም እንዴት ናችሁ? ባለፈው ክፍል 1 ላይ ኪችን ሪኖቬሽኑ ፍሬሙን ቢሙን እንዴት እንደሰቀልኩት እንጨቱን ኤቭሪቲንግ አፍርሼ እንዴት እንደሰራው ታሳይቻችኋለሁ። በዛሬው ዕለት ደግሞ ፍሬሙን ጨርሰን ድራይዎሉን ወይንም ደግሞ ግርግዳውን እንዴት እንደለጠፍኩ ነው ማሳያችሁ። pretty much self explanatory ነው። ያ ማለት ብዙ ምን ማውራት አይጠበቅብኝም። ድራይዎል መለጠፍ ነው። I hope enjoy ታረጉታላችሁ። ይመቻችሁ። እንግዲህ አብዛኞቻችን ከኢትዮጵያ የመጣን ቤት እንዴት እንደሚሰራ ያየናለን። ብሎኬት ተለስኖ ከዛ ቀለም ጀሶ ተደርጎ ምናምን ነው የሚሰራውና በጣም ረጅም ጊዜ የሚፈጅ ነው። እውነቱን ለመናገር እንደዛ አይነት ፕሮሰስ ቢኖረው እኔም ራሱ ይሄን ኪችን አፕዴት የማድረግ ሞራል አይኖርኝም ነበር። ይሄ በጣም ቀላል ነው። ሞር ኢንጆይ የሚደረግ አይነት ነገር ነው። እንደ ጂግሳው በስል ማገጣጠም ነው። ሶ ፕሮሰሱ ሞር ኢንጆይብል ነው። እንግዲህ እዚህ ሀገር እንጨት ብዙ ስላላቸው ቤት በብዛት የሚሰራው አንለስ ላይክ ፎቅና ሌላ ስፔሻል ፐርፐዝ ቢልዲንግ ካልሆነ በስተቀር ለመኖሪያ ቤቶች እንጨትና ድራይዎል ወይንም ደግሞ እንደዚህ ቺፑድ አይነት ነገር ነው የሚጠቀሙት። አንደኛ ኮስት ኤፌክቲቭ ነው፣ ሁለተኛ በአጭር ጊዜ ውስጥ መጨረስ ስለሚቻል I think preferably የሆነ method of building a house. ጊዜም ገንዘብ ነው እንደሚባለው ማለት ነው። The longer it takes, the more money you spend. ሌላኛው አንደኛ ኢትዮጵያ ውስጥ ቤት ሲሰራ ግራም ይገባኝ ነገር መኝታ ቤታችንንና ኪችናችንን ወይንም ደግሞ መኝታ ቤቱንና ሳሎኑን ለመለየት ለምን ብሎኬት አስፈለገ የሚለው ሁሉ ጊዜ ይገርመኛል። ከዚ ምንም ያን ያክል ጠንካራ መሆን የለበትም። ፓርቲሽን እስከሆነ ድረስ ቀለል ያለ ብሎኬት ያልሆነ ነገር ማድረግ አይቻልም ወይ? አሁን ኢትዮጵያ ውስጥ ቤት ሪኖቬት ለማድረግ በጣም ከባድ ነው። አሁን ለምሳሌ 2 መኝታ ቤቶችን አፍርሼ አንድ ትልቅ እሰራለሁ ወይንም ደግሞ ኪችኑን ከመኝታ ቤቱ ጋር ኢንክሉድ አድርጌ ተለቅ ያለ ኪችን እሰራለሁ፣ እንደዛ አፕዴት አደርጋለሁ ለማለት በጣም ከባድ ነው። ከዚ ግንቡን ማፍረስ አለብን፣ ድንጋዩን መባል አለበት። በጣም ቤቱን ኦልሞስት እናናቀዋለን ማለት ይቻላል። እና እዚህ ሀገር ግን የሚገርመው ቤድሩሙን ኪችኑን ቤድሩም፣ ባዝሩሙን ቤድሩም you can update እንደተፈለገው። እና ዋናው ቤቱን የማይሸከም ግርግዳ ምንም ፐርፐዝ የሌለው ለምን ግንብ እንደሚሆን I don't know፣ ግራ ይገባኛል። anyways maybe explanation ካላችሁ ኮሜንት ላይ ብትጽፉ ደስ ይለኛል። እውነቱን ለመናገር እኔ ግራ ስለሚገባኝ ነው። ምንም unnecessary ነው። ከመኝታ ቤት ውስጥ ግርግዳ ሰብሮ ሌላ መኝታ ቤት የሚገባ ወይ ደግሞ ከሳሎን ግርግዳ ሰብሮ መኝታ ቤት የሚገባ ሰው የለም። you're in the same house። ስለዚህ ፓርቲሽኖች as simple as possible like sound proof ማድረግ ከቻለ በቂ ነው፣ የቤቱን ስትራክቸር ስለማይሸከም ማለት ነው። አሁን እዚህም that's what it is። load bearing ግርግዳ አለ፣ ጣሪያውንና ሙሉ ስትራክቸሩን የሚሸከም። ከዛ ውጪ ያሉት ግርግዳዎች ግን እንደተፈለገው ፈርሶ መሰራት የሚችል ነገር ነውና አንዳንዴ እንደዚህ አይነት ነገሮች ብዙ ገንዘብ ሴቭ የሚደረግበት ይመስለኛል። unnecessary የሆነ ወይንም ደግሞ redundant
ድግግሞሽ የሆነ ነገር ላይ ስፔንድ ማድረግ አላስፈላጊ ነገር ነው ብዬ ነው ማምነው። ኤኒዌይስ አም ጀስት ላይክ እንደው ስለታዘብኩኝ ሜንሽን ላድርግ ብዬ ነው እንጂ ዲቴይል ኑሩኝ አይደለም። ኤኒዌይስ ሶ ያ we continue putting the drywall የኤሌክትሪካል ነገሩን ባለፈው አውርቻችኋለሁ። የኤሌክትሪካል ዝርጋታ ኮምፎርታብል ካልሆናችሁ እና እውቀቱን ከሌላችሁ I don't recommend ኤሌክትሪክ ባትነኩ። እኔ ምንም የኤሌክትሪካል ዋየሪንጉን ምንም የነካውት ነገር የለም። ባለፈው ማውርቻለሁ። I just changed the place like ያጠረውን ቀጥዬ አረዘምኩት፣ የረዘመውን ቆርጬ አሳጠርኩትና ከቦታ ቦታ ሶኬቶቹንና ስዊቾቹን ቀየርኳቸው እንጂ ምንም አይነት የኤሌክትሪካል ዝርጋታ የሰራውት ነገር የለኝም። ያንን ለማድረግ ደግሞ መቆርጦውንም ገመድ ሌብል እያደረኩኝ ወይንም ደግሞ ቁጥር እየሰጠውኝ እንዳልሳሳት መልሼ እየቀጠልኩት ነው። እንደዛ ነው ስሰራ የቆየሁት። ያንን ሳረግ ደግሞ ባልቦላውን ወይንም ደግሞ የኤሌክትሪካል ሰርኪት ብሬከሩን አጥፍቼ ነው ሁሉ ጊዜ እምሰራው። ኤኒዌይስ ያንን ሜንሽን ላድርግ ብዬ ነው። ሶ ምንም አይነት የኤሌክትሪካል ዝርጋታ የሰራውት ነገር የለም ማለት ነው።
ድራይውሉን ለእንትን ካልኩ በኋላ ኔክስት ስቴፕ እነዚህ ድራይውሎቹ የተገናኙበትን ቦታ በወረቀት ለጥፍና ቻክ አረጋዋለሁ። ያ ምንድነው ቻክ ብቻ ባረገው ከጊዜ በኋላ ይዞት ስለሚሰነጠቅ ቀለሙን ወረቀት ለጥፌ ቻኩን ወይ ደግሞ በጀሶ እንትን አረጋዋለሁ። ይሄ ኮርነሩንም ካያችሁ ኮርነሩን በፕላስቲክ ነገር ያውን አንጉለር የሆነ ፕላስቲክ ወይንም ብረትም ይሸጣል። እሱም በቻክ አርገን ስንለጥፍ ሞር 90 ዲግሪ ግርግዳው እንኳን 90 ዲግሪ ባይመጣ እንትኑ ይሄ የምንለጥፈው ነገር 90 ዲግሪ እንዲመጣ ያደርጋል። ያ አድቫንቴጁ ምንድነው? እቃ ስናጓጉዝ ኮርነሩ ወይ ጠርዙን በእቃ ብንመታው በቀላሉ ምን ሰብሮ አይደለም። አንድ ኢትዮጵያ ውስጥ ኖቲስ ያረኩት ነገር ኮርነር ሲሰራ በጣም በጥንቃቄ ዝም ብሎ ግንበኛ ራሱ አይሰራውም። በጣም ጎበዝ ግንበኛ ነው የሚሰራው። እንደዛም ሆነ ስናጓጉዝ የሚሰበርበት ኬዝ በጣም ሰፊ ነው እና ይሄን ይመስላል። በቀጣይ ክፍል ቀለም መቀባቱንና የቀሩትን የኔክስት ኪችን አፕዴቶችን አሳያችኋለሁ። እስካሁን ስላያችሁ አመሰግናለሁ። በሚቀጥለው እስከምንገናኝ ፒስ አውት።